የምንነዳው መኪና፣ የምንኖርበት ቤት፣ የምንለብሰው ልብስ በጠቅላላ በመጨረሻዎቹ የህይወታችን ደቂቃ ላይ ትርጉም አልባ ናቸው። ከዘላለም አንጻር ህይወታችንን ስናየው እጅግ በጣም ኢምንት ነው። እቺ ኢምንት ለሆነችው ህይወት፣ እቺ ጠዋት ታይታ ማታ ለምትጠፋው ህይወት አለባበሳችን፣ አመጋገባችን እና የምንኖረው ኑሮ ስኬታችንን ዲፋይን ያደርገዋል ብዬ አላምንም። እውነተኛ ስኬት የምትረጋገጠው በመጨረሻዎቹ የህይወታችን ደቂቃ ላይ ነው። በሩጫው መስመር ላይ አሸናፊው የሚረጋገጠው በመጨረሻዎቹ ደቂቃዎች ብቻ ነው የሚሆነው። ምናልባት ሩጫው ሲጀመር ብዙዎች ፈጥነው ሊሮጡ ይችላሉ። ምናልባት በሩጫው መስመር ላይ ብዙዎች ትጥቃቸው እጅግ በጣም ያማረ ሊሆን ይችላል። አሸናፊው ግን የሚረጋገጠው በመጨረሻው ሰዓት ላይ ብቻ ነው። እውነተኛ ስኬትም የምትረጋገጠው በመጨረሻዎቹ የህይወታችን ደቂቃዎች ላይ ብቻ ነው። እያንዳንዱ ሰው ይህችን ምድር ለቆ ከመሄዱ በፊት ቢያንስ ለእያንዳንዱ ሰው እግዚአብሔር አምላክ 3 ደቂቃ ህይወታችንን ወደኋላ መለስ ብለን እንድናይበት እንደሚሰጠን ይሰማኛል። በእነዚህ በ3 ደቂቃዎች